ዛሬ ናይንቲን ዴይስ ቻሌንጅ የሚለውን ፕሮግራም አዘጋጅተን ጨርሰናል ማለት ነው። ይህ በ90 ቀን ውስጥ እንደምንም ብለን በተቻለ መጠን በጣም ትንሽ ነው፣ ቀኖቹ አይበቁም በእርግጥ ይታወቃል፣ ግን እንደምንም ብለን ለመጨረስ እንሞክራለን ማለት ነው። እና ደግሞ ሌሎቹ መጽሐፎች፣ ደብተሮችና ዩቲዩብ ቪዲዮዎች ናቸው ያሰብኩት። ጥያቄ እንሰራለን፣ ኢንተራንስ ኩዌሽን አፖች አውርጃለሁ። የሆነ ከ2007 ጀምሮ አለኝ በአፕሊኬሽን ማለት ነው። እና ጥያቄዎቹን እያየን ጥናታችን የሚሄደው በቃ በእሱ መሰረት ነው። ምን አይነት ጥያቄ አሁን ለምሳሌ ሂስትሪ ላይ በብዛት የሚመጣው ኢትዮጵያን ሂስትሪ እና ወርልድ ሂስትሪ ነው። ጂኦግራፊ በብዛት ስለ ክላይሜት ይመጣል፣ ስለ ፖፑሌሽን እና አንዳንድ የተቀነሱ ፖርሽኖች አሉ። በእርግጥ እነሱን እንሰራለን ማለት ነው። እንደ እንትን እዚህ ጋር ላሳያችሁ። የሆነ እዚህ ጋር አለችን ጠረጴዛ አዘጋጅተናል። ደግሞ ጠረጴዛ ራሱ ግን ትበቃናለች እና እስክሪብቶ ያስፈልገናል። በቃ በዚህ ነው የምንጽፈው ማለት ነው። ቪዲዮ እናያለን እና አሁን ሰዓት ከክላስ ከወጣም በኋላ ነው ያሰብኩት። ማለትም ከክላስ በኋላ ማለት ከ7 እስከ 9 ሰዓት ያለው ጊዜ ሞር ዛሬ ረመዳን ስለሆነ ብዙም አይመችም። ባይሆን ከ9 ሰዓት እስከ 11 ሰዓት በቃ ያለው ማለት ከ11 ሰዓት በኋላ የሚታወቅ ነው ኢፍጣር ነው አለ እና ማታ ወይ ማለት ሜቢ ከ4 ሰዓት እስከ 6 ሰዓት ነው በቃ እስከምንተኛ ድረስ እና ሌሊት እስኪ ብቻ እንደምንም ብለን ለመጨረስ እንሞክራለን። የመጨረሻ ቀናችን ነው ዛሬ። ፕሪፓሬሽን ዴያችን ነገ ዴይ ዋን ማለት በጣም ከባድ ነው። እያየሁት ነበር ጥያቄዎቹ። ሜቢ ለእናንተ ሊቀል ይችላል፣ እኔ ግን በጣም ከብዶኝ ነበረ። ዴይ ዋናችን ያንን ይመስላል ማለት ነው። ፕሪፓሬሽን ዴያችን ጨርሰናል። ብቻ ነገ እንገናኛለን። መልካም ቀን።